አንተ ዝም በል ማወቅ ነው አይደል የፈለግሽው? እሺ አፍ የለህም የመናገር አፍ አልመታህም። እኔ ነው ልመጪ ነው እጅሽን እኮ እያነሳሽ ነው። ታውቆሻል ታውቆሻል። አልመታህም ደግሞ ጨረስ ልመጪኝ ማሳባለሽ። ኧረ ጥጋብ ልንገርክ። ቆይ አንተ ራስን ከቨር እያደረክ ነው። እስከዛ ሰዓት መቆየክ እኔ እኮ አንተ አይገባህም እንዴ? ውጪ ነበር እየጠበቅኩ የነበረው እስከ 3 ሰዓት ድረስ። አሁንም ቢሆን ማለት ነው ምሽቱንም በሙሉ እያለቀስኩ ነው ያደርኩት። ያ ግን ለአንተ ምንም ሴንስ አልሰጠህም። አሁንም ስለሷ ነው እንዴ የምትከራከረው? ስለ ስርዓት ያው መታለች ወይስ እኔን ለማሳፈር ነው? ልትመጪኝ ነው ምናምን የምትለው እኔን ለማሳፈር ነው? እንዴት ናችሁ? ሰላም ነው አለል። እንዴት ናችሁ? እንዴት ነሽ ሩታ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። አንድ ጊዜ አሁን የጠራሁሽ ማለት ነው ማታ ምንም ነገር እንዳልተፈጠረ ነገር ያት በቃ አለቀ ማለት ምን ተፈጠረ ታዲያ? ምን እንዲፈጠር ፈልገህ ነው? ምን እንዲፈጠር ፈልገህ ነው? ምን ይፈጠር እኮ ነገር ያታስረጃት ምን ማለት ቪዲዮን ገብታ ታየው አየችው እኮ በቃ እንደዛ ነው የተፈጠረው። ሌላ ምን የተፈጠረ ነገር አለ? ምን የተፈጠረ ነገር አለ? ያለ መስዋዕት ነው የወጣችው። ምን አስረጃት በቃ አስረጃት። ምን ማስረዳት አልገባኝም። ጠርጥረሽ ነው አታምኚውም ነው? መጠየቅ የምትፈልጊው ነገር ጠይቂያት። በጣም ጥሩ። ሲጀመር መጠየቅ የፈለግሽው ነገር ይሄው መታለች አይደለ? ጠይቂያት። በመጀመሪያ ደረጃ አንቺ ማለት እኔ ሊገባኝ አልቻለም። ባለትዳር መሆኑን ረስተሽ ነው እራት እየጋበዝሽ ወይን እያጠጣሽ ምን ሊፈጠር ይችላል ብዬ እንዳስፈልገሽ ነው ጠረጣሽ ምናምን ልትይምጪው። ለምን ነው እንደዛ እንዲያመሽስ ያደረግሽው? እሺ መልስልኝ። ለምን የቆየኸው? ጠይቀሽኝ እኮ መልሼልሻለሁ አይደለ? አሁን እሷን ነው ማናገር ይፈልግሽው አይደለ? ስለዚህ አናግረት አለቀ። እኔ ጋር እራት ከመብላት ውጪ ምንም የተፈጠረ ነገር የለም። አለቀ። ከመብላት ውጪ ምንም የተፈጠረ ነገር የለም። እስከ 7 ሰዓት የቆያችሁበትን ምክንያት ደግሞ በደንብ አስረዱኝ። እኔ እስከ 7 ሰዓት መቆየቴን ያለ መቆየቴን የምታውቂው ነገር የለም ማስረዳት ስለሌለሽ። እሱ ግን ቆይቷል አይደል? እሱን ጠይቅ። አያገባኝም። በጣም ጥሩ። እሺ መልስልኝ፣ በደንብ መልስልኝ። ምን እያልሽ ነው ያለሽው? እኮ አብሬሽ ነበርኩኝ አይደል? ኦፍ ኮርስ እኮ ደብሮኛል ብለሽኝ ነው የመጣሁት እኮ። እስከዛ ሰዓት ድረስ አብረን አልነበረም። የት እንደሄድክ አላውቅም። ከዛም በኋላ በሞቅታ የምርሽ ነው? የምሬ ነው። አንቺ አመሻል እንዴ? አብሬሽ ነበር እንዴ የነበርኩት? እኮ አብረኸኝ ነበር እኮ ደብሮኛል። ስለዚህ አብረኸኝ አብረን እራት እንብላ ብለሽኝ አይደል እንዴ? እኔ ካንቺ ጋር የነበርኩት። በጣም ጥሩ ሰው ነው። ስለዚህ በጣም ጥሩ ሰው ነህ። አብረኸኝ ሆነክ በቃ ቢያንስ ዲፕሬሽኔን እንድረሳ ስላደረከኝ በጣም አመሰግናለሁ። ግን ከዛው ለብርትሽ መርሻ ነበር እንትን እያልሽ ነበር? አዎ ላውራት አንድ ጊዜ ተረጋጋ። ለምን እዚህ ነው የምናወራው? አይቻልም። ምን ሚስጥር አላችሁ? ሚስጥር አላችሁ አይደል? እኮ ንገሪኛ በደምብ